ሰላም ሰላም ውድ የቬተር ቲዩብ ቤተሰቦች እንዴት ናችሁ? ዛሬም በሌላ ቪዲዮ መጥተናል። ለስኩል ኦፍ ማርኬቲንግ እንግዲህ አዲስ ዜና አለ። ኢትዮጵያን ኤርላይንስ እንግዲህ የስኩል ኦፍ ማርኬቲንግ የምዝገባ ሂደትን ካከናወነ በኋላ ለረጅም ጊዜ ያለምንም መረጃ ቆይቶ ነበር። አሁን ላይ ግን አዳዲስ ሀሳቦች እየተነሱ ነው። እንግዲህ ከስኩል ኦፍ ማርኬቲንግ ጋር በተገናኘ ምን አዲስ ነገር አለ የሚለውን በዛሬ ቪዲዮአችን በጥልቀት የምናነሳው ይሆናል። እስከ ቪዲዮአችን መጨረሻ አብራችሁን እንድትሆኑ እጋብዛችኋለሁ። ለቻናላችን አዲስ ሆናችሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ በተለያዩ ሪጅኖች ላይ እንዲሁም በአዲስ አበባ እንግዲህ በርካታ አፕሊካንቶች መዝገባቸውን በሪጅንም በመገኘት እንዲሁም አዲስ አበባ ያላችሁም በኦንላይን እንግዲህ መዝገባችሁ ማከናወናችሁ ይታወሳል። እንግዲህ ከዛ ጊዜ ጀምሮ ለረጅም ጊዜያት እንግዲህ ያለምንም አፕዴት ቆይቶ ነበር። እንግዲህ አሁን ላይ ኢትዮጵያን ኤርላይንስ ያወጣው እንግዲህ ዶክመንታችሁን አታች እንድታደርጉ ነው ጥሪ የቀረበው። የ12ኛ ክፍል ውጤታችሁን አታች እንድታደርጉ ነው ማለት ነው። እንግዲህ ዳይሬክት የጻፉትን ከዌብሳይታችሁ ላይ ነው ማግኘት የቻልነው። እንግዲህ የ12ኛ ክፍል ውጤታችሁን ሊንክ አለ። አሁን በዌብሳይታችሁ ላይ እንደምትመለከቱት በዚህኛው ሊንክ እየገባችሁ ነው ማለት ነው ዶክመንታችሁን አታች የምታደርጉት። ይሄም እንግዲህ እስከ ፌብሩዋሪ 12 የሚቆይ ነው። እንግዲህ በተቻላችሁ አቅም ኦልሞስት ፌብሩዋሪ ውስጥ ስላለን አሁን በቶሎ መሙላት ብትችሉ እጅግ በጣም መልካም ይሆናል። ምክንያቱም ይህም ፋይናላይዝ ካላደረጋችሁ ወደ ቀጣይ እንደማያሳልፋችሁ ነው እንግዲህ የሚገልጸው። እንግዲህ ስገቡ ስኩል ኦፍ ማርኬቲንግ ሎኬሽን እንግዲህ በሁሉም ነው ሎኬሽን ያወጡት። አንዱ ጋር ብቻ ሳይሆን ሁሉም ነው፣ ሁሉም ሪጅን ላይ ያሉት እንዲሁም አዲስ አበባን ጨምሮ ማለት ነው። ስለዚህ ሊንክ አለ፣ ሎኬሽን ይላል፣ ኦንላይን አፕሊኬሽን ሊንክ ይልና እንደምትመለከቱት የተቀመጠ ሊንክ አለ። ዳይሬክት ሊንኩን እንነካና እንገባለን። ሊንኩን ነክተን ስንገባ መጀመሪያ ላይ ፈርስት ኔም የሚል አለ። ፈርስት ኔም እንሞላለን። ከዛ ሚድል ኔም የሚል አለ። ሚድል ኔም የአባታችሁን ስም ትሞላላችሁ። ዘ ላስት ኔም የግራንድ ፋዘር። ቀጥሎ የምታገኙት ስቴሽን ነው። ሰሌክት ስቴሽን ይላል። ስለዚህ የተመዘገባችሁበት ቦታ ድሬዳዋ፣ ጋምቤላ፣ ሮቤ፣ አዳማ፣ ሶሳ፣ መቀሌ እያለ ይቀጥላል። እንግዲህ ሬጂስተር ያደረጋችሁበትን ቦታ ትሞላላችሁ። ከዛ ስልክ ቁጥር ይጠይቃል። ሬጂስተር ስታደርጉ ያስገባችሁት ስልክ ቁጥር እሱን እዚህ ጋር እንግዲህ በድጋሚ ትሞሉታላችሁ። እነዚህን ነገሮች ከሞላችሁ በኋላ እንግዲህ ሰርች ነው የምታደርጉት ማለት ነው። የሚጠበቅባችሁን ከስም ጋር በተገናኘ እንዲሁም በስልክ ቁጥር ጋር በተገናኘ የሚጠይቃችሁን ሙሉ ዶክመንት ሙሉ ኢንፎርሜሽን እዚህ ጋር ከሰጣችሁት በኋላ አውቶማቲካሊ ሰርች ትሉታላችሁ። ሰርች ታደርጉት እንግዲህ ያስገባችኋል ማለት ነው ወደ ውስጥ። ከዛ የ12ኛ ክፍል ውጤታችሁን እንግዲህ አታች ታደርጋላችሁ። ጂፒጂ የሚሆን ፒዲኤፍ ሰፖርቲቭ ነው። ስለዚህ በሁለቱም መንገድ ማስገባት ትችላላችሁ ማለት ነው። እንግዲህ ይህንንም እስከ ፌብሩዋሪ 12 ድረስ የሚቆይ ስለሆነ ቀጣይ ለሪትን ኤግዛም ስለሆነ ጥሪ የሚደረገው እንግዲህ ቶሎ ይሄኛውንም የምትሞሉበትን መንገድ ሞልታችሁ ሬዲ ሆናችሁ ጠብቁ። ቀጣይ ለሪትን ኤግዛም እንግዲህ ዝግጅታችሁን በዛውም መቀጠል ይኖርባችኋል ማለት ነው። ሪትን ኤግዛማችሁ ኔክስት ዊክ አካባቢ ነው የሚሆነው። ስለዚህ ለሪትን ኤግዛም ዝግጅታችሁን በደንብ ማከናወን የሚጠበቅባችሁ ሰዓት ላይ ናችሁ። አስፈላጊ የሆኑ ጥያቄዎችን አስፈላጊ የሆኑ ኢንፎርሜሽኖችንም እኛም በቻናላችን የምናሳውቃችሁ ይሆናል። አሁን ላይ እንግዲህ ፋይናላይዝ የማድረጉን ስራ እየሰሩ ስለሆነ ሁላችሁም በኦንላይን እየሞላችሁ የቀራችሁን ዶክመንት ፋይናላይዝ አርጉ ማለት ነው። ስለዚህ በዛ መንገድ ሂዱ። እንግዲህ አንድ እዚህ ጋር ማሳሰቢያ፣ እዚህ ላይ ከዚህ በፊት የተመዘገባችሁ ብቻ ነው፣ እንደ አዲስ አይደለም ምዝገባው። ምናልባት ብዥታን እንዳይፈጠር ስማችሁን እና ሙሉ ዲቴሉ ልክ ስታስገቡለት
ሎድ አድርጎ ወደ እናንተ ፔጅ ነው የሚወስዳችሁ ማለት ነው። ምናልባት እንደ አዲስ ምዝገባ መስሏችሁ እንደ አዲስ የምትሞሉ ከሆነ እንግዲህ ምንም ሎድ አድርጎ ወደ ምንም ስለማይወስዳችሁ ከዚህ በፊት ሪጂስተር ያደረጋችሁ ብቻ እናንተን ነው ማለት ነው የሚመለከተው። ስለዚህ በዛ መንገድ አከናውኑ። ስኩል ኦፍ ማርኬቲንግ እንግዲህ በቅርቡ ሪትን ኤግዛም፣ ቀጣይ የሪክሩትመንት ፕሮሰሳችሁም እንግዲህ የሚከናወን ስለሆነ ይሄ መልካም ዜና ነው። በተለይ ሪትን ኤግዛሙ ማለፍ ከተቻለ ከዛ ቀጣይ የሚሆኑት የኢንተርቪው እንዲሁም የሜዲካል አሰስመንቶችንም እንግዲህ እኛም በቻናላችን ሰፖርት የምናደርጋችሁ ይሆናል። ቀጣይ የምትወስዷቸው ሜጀርመንቶች፣ ቀጣይ ኤክስፔክት የምታደርጉትንም ነገር። ስለዚህ እስከ ፌብሩዋሪ 12 ሁላችሁም ይሄን አፕሊኬሽን ሙሉ። ቀጣይ ደግሞ የኢንተርቪው ጥያቄዎችን እኛም ሰብሰብ አድርገን ከዚህ በፊት በቻናላችን የለቀቅንላችሁ በርካታ ጥያቄዎች አሉ። እነሱንም ስሯቸው። እንዲሁም በተጨማሪ ጥያቄዎችን በርከት አድርገን እየሰራን እኛም እንግዲህ በቀጣይ የምንለቅላችሁ ይሆናል። ስኩል ኦፍ ማርኬቲንግ ለሁላችሁ መልካም ጊዜ እንመኛለን። በቀጣይ የሪክሩትመንት ፕሮሰሳችሁ መልካም ሁሉ እንዲገጥማችሁ እንግዲህ እኛም እንመኝላችኋለን። መልካም ጊዜ እንዲሆንላችሁ እመኛለሁ። እጅግ በጣም አድርጌ አመሰግናለሁ ሁላችሁንም። ቻው።